ግጥሞችን በዛ ፎሎ እያደረጋችሁላችሁ ታዲያ አሁን በአብዛኛው ለማስታወስ በጣም ይከብደኛል። ግን በጣም ዋናዎቹ የሚባሉ ብዙዎቹ የቴዲ ስራዎች ብዙዎቹ መጨረሻ ከኢትዮጵያ ስወጣ ራሱ አሁንም ትናንትና ራሱ ለቴዲ ትናንት ሰርቻለሁ። አሁን ለሚካኤል የሚወጣ መዝሙር ያው እሰራለሁ። አሁንም ኢትዮጵያ የሚሄድኩ ጊዜ እዛም እሱም ጋር ስለምሆን ስለነበር ብዙ ሰርቼለት ነበር። አብዛኛው የቴዲ መዝሙሮች በአብዛኛው 3% እኔ በአብዛኛው እና መጨረሻ እንደውም ትዝ ይለኛል ልክ ለወጣ ፍላይት ለወጣ ስል በ2009 ነው የወጣሁት እንደ አሜሪካን አቆጣጠር። ከዛ ሀገር ስወጣ ልክ ለወጣ ስል የጻፍኩት መዝሙር 2 ናቸው ለቴዲ ጽፌ የወጣሁት። አንደኛው ይኩነኒ ነው፣ ሁለተኛው ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው፣ ስለሌለኝ የምከፍለው ስጦታ ምስጋና ነው፣ አክሊለ ሦክ ካጠለቀ ግርማ ክብሩ ነው የምትጡ የሚለው እሱን ጽፌ ነው ወደ ኤርፖርት የሄድኩት። እና ከዛ በኋላ ሙሉ አልበሞች የምንዳይን በሙላውን የምንዳይ አዳነኝ ጌታ አዳነኝ ፈወሰኝ የኔ መዝሙር ነው። ምንድነው ፍቅር ማረከኝ በህይወቴ በዘመኔ ሞክራይ ይቅርታ አድርግልኝ፣ በጣም አከብረሃለሁ። በህይወቴ እጅግ በጣም ከምወደው ለእኔ የምን ጊዜ መዝሙር ፍቅር ማረከኝ ነው። የሚገርመው ፍቅር ማረከኝ እና ኧረ በስመ አብ ጌታ በጣም ጸጋውን ያበዛል ሰውነሽ ላመስግን የኔ ጌታ አንደበቴን ቃኘው ለምስጋና ይኸው ውሰድ ቅኝተን እንደገና የሚለው አሁን መጨረሻ ላይ የሰራው 14ቱም መዝሙር የኔ ነው። መጨረሻ ላይ የሰራው 14ቱም መዝሙሮች የኔ ናቸው። የቴዲም እንደዛው ለአቤል መክበብ በጣም ብዙ ላይ ለምሳሌ ልዩነሽ ነው የእመቤታችን አለ በብዙ ሚሊዮን የእመቤታችን ሰርቼለታለሁ። ብዙ አሁንም የወጣው ላይ 3-4 ስራዎች ሰርቼለታለሁ። እኔ ያልሰራሁለት ያው እዝራዬ በነገራችን ላይ ረስቶት ነው እንጂ እዝራ ድሮኛል ስላቸው እንዳታስረጁብኝ። ግን መጨረሻ የሰርጌ ቀን ላይ እየዘመረ የወጣው እዝራ በጣም ትንሽ ልጅ ነበረ። እዝራ ነጠላ ራሱ አይበቃውም ነበር። ነጠላው ራሱ ቴላ የለበሰው ነጠላ መድረኩ ላይ ነበር። በጣም ትንሽ ልጅ ሆኖ እሱ ረስቷል። ቪዲዮ ግን እኔ ጋር አለ። እዝራዬ ድረኸኛል እና ለብዙዎቹ ለበርካቶቹ ነው የሰራሁት እና ይጠፉኛል። ይሄን ብዬ ለማለት ያቦነሽ ቁጥር አንዷ ኦልሞስት 8-9 እኔ የሰራሁት። አሁን ቁጥር 2ቷን ሙሉን እኔ ነኝ የሰራሁት። ብዙ ለጋሽ ማሙድ ሰርቻለሁ። በዚህ አጋጣሚ ጋሽ ማሙድ አህመድ 4 መዝሙር ዘምሯል። ተጠምቋል። ክርስቲያን ነው። ኢየሩሳሌም የተጠመቀ ለቤተ ክርስቲያን ቅድም እዝራዬ እንዳለው እዚህ አሜሪካንም ኢትዮጵያ ለብዙ ቤተ ክርስቲያኖች ሰርቻለሁ። ለከርቸሌ ሚካኤል፣ ለየጤና ኪዳነ ምሕረት፣ ለደቡብ አፍሪካ፣ ለዚህ አሜሪካ ለሁሉም ሰው ሰርቻለሁ መዝሙር ማለት ነው። እና ጋሽ ማሙድም እንደተጠመቀ አካባቢ ለቤተ ክርስቲያን ለመግዣ ገንዘብ አስፈልጎ ጋሽ ማሙድ በዛው ወርቅና አለም ከበደ አብረው ሆነው ሙሉ አልበም ሰርቻለሁ። 4ቱን የዘመረው ጋሽ ማሙድ እንደውም ብዙ ያ ሲዲ ሪሊዝ ሲደረግ አቢቲን ያገኘኋት የዛን ጊዜ ነው። እኔ ግን የምትጽፍልኝ ዘፈን አቁሜ ነው አለችኝ እና ደነገጥኩኝ። እንደዛ ስትለኝ ያ ትላለች እሷ የምትናገረው ቃል አለ እንደ መመንጨቅ ነው የመነጨቅ ያለ መንጭቅ አድርጌ ነው የወሰድኳት የዛሬ ልክ ያ ቃል ከሷ ሲወጣ ማለት ነው። እና ብዙ ናቸው የምንዳይ የቴዲም ፍቃዱ አማራ አሁን ስምሽን ቢጠሩ የማትጠገቢ መዝሙር ነው። ጸጋን የተመላሽ ክብር ላንቺ ይገባል እኔ መዝሙር ነው። አንቺን የያዘ ሰው ምን ይጎልበታል? ምንም እኔ መዝሙሮች ናቸው አብዛኞቹ እንደዚህ ነው። ብዙዎቹ መዝሙሮች የስላሴ መዝሙር በጣም ወደው ለጸዳለ የሰጠሃት የስላሴ ምንድነው? እራስቸዋለሁ። የስላሴም ብዙ ነው ያለ። ይሄን በትክክል ብዙ አንድ የሚሰማ መዝሙር
ማን ዘመረው ነበር ብቻ አላስታውሰውም። ብዙ ለስላሴ ያው እኔ አልበም ከሰራው በትክክል ነው የምሰራው። ሙሉ መጀመሪያ ስላሴን እሰራለሁ። ከዛ ስላሴን እጠራለሁ። ለምለም ከበደ ስላሴን እጠራለሁ አምባዬ ነውና ስላሴን እጠራለሁ ጋሻዬ ነውና ስላሴን እጠራለሁ አምባዬ ነውና ጉልበቴና ኃይሌ ያደረግኩት ሕይወቴን አደራ። የለምለም መዝሙሮች በሙሉ ጸጋ አምላክ ባንተ ጸጋ ሕይወቴን ገዝቼ አለማመኔን እርዳው አለማመኔን እርዳው ጌታዬ አለማመኔን እርዳው ጌታዬ አንተ ነህና መሸሸጊያዬ አለማመኔን እርዳው ጌታዬ። አሁንም ያው እንደዚህ መዝሙሮቹን አጋጣሚ ያው እንትን በቅርቡ አማዞን ላይ ያደርገዋለሁ ፈለገኝ። አሁን እንደውም አንድ የሆነ ቲክታክ ቤት ላይ አስመርቄው ነበረ መጽሐፌን እዚህ አሜሪካ ከመጣሁ በኋላ እና አሁን አማዞን ላይ ያደርገዋለሁ። የኔ መዝሙር ሁለተኛ የመዝሙር ስብስቤ ነው። ሁለተኛ የመዝሙር ስብስብ መጽሐፌ ነው። መዝሙሮችን ሰብስቤ ያስቀመጥኩበት ነው እና ለታሪክ ነው ለሌላ ለምንም አይደለም። እንደገና ደግሞ ሰዎች የሚማሩበት ከሆነ ሰዎች እንዲማሩበት ሰዎች የግጥም አገጣጠሙን ስልቱ እኔ መጀመሪያ አራቱን ስንኝ ነው የምጽፈው። ከዛ ከአራቱ ስር ነው ሌሎቹን ማመጣቸው። አንዳንድ ግጥሞች እንደምን አደራችሁ ብሎ ይጀምርና 9 ብር ገዛሁት ብሎ ያልቃል። ትክክል አይደለም። ሌላ ነው እንደምን አደርክ ላለ ሰው እግዚአብሔር ይመስገን ነው የሚመለሰው እንጂ 9 ብር ገዛሁት ብለህ ልትመለሳቸው እና አላዩ ሌላ ነው ታቹ ሌላ ምንም አይገናኝ። ስለዚህ እላይኛውን ነው ማብራራው ነው ግጥሞች እላይኛውን ነው ማብራራው እላይኛውን ነው የምፈታው። ድንግል ፈጣሪዋን ወለደችው በመጠቅለያ ያጠቀለለችው የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛች በከብቶች ማደሪያ ካልኩ እዛው ስር ሳልወጣ ጨነቃት ጠበባ የዳዊት ከተማ የጌታ መጎለት ታምሩ ወረደ መልአኩ ምስራች ሊያወራ የሕፃኑም ክብር በምድር አበር የሚስጥር ግሩ ነው ከቶ የማይነገር ማርያም በልብ እኔ አሁን እዚህ ጋር ምንም አንድ የጨመርኩ ቃል የለም። እዚህ ውስጥ ቃል እግዚአብሔር ሁላችሁ የምታውቁ ልጆች ስለሆናችሁ ግጥም አረኩት እንጂ አዟዟ አርጉት እንጂ ቤት እንዲመታ እንዲደፋ ልክ እንዲኖረው አድርጌ እና መጥኜ ነው የኔ ግጥሞቹ ለብቻቸው ይነበባሉ ዜማ ሳይኖራል። አሁን አንዳንድ ግጥሞች ሸንካላ የሆኑና በክራንች ናቸው እና ክራንች የሚሆኑት ዜማ ነው በዜማ ይሞሉት ብቻቸውን የማይነበቡ ግጥሞች አሉ እና እንደ ግጥም ምሽት ራሱ ባነበው ግጥሞቼን ነው ማነበው ነው የመዝሙር ግጥሞቼን ነው ቆሜ ማነበው ብዙ ጊዜ ኖርማል ግጥም ብጽፍም ማለት ነው። ስለዚህ ምንድናቸው መዝሙሮቹን እንዳለ አሰባስቤ ከዚህ በፊት ነበረኝ የዛሬ 5 ዓመት ሰርቼ ነበር። አሁን ደግሞ የኔ መክሊት የሚል መጽሐፍ ሰርቻለሁ። የኔ መክሊት እና አዲስ አበባ 4 ኪሎ ዩኒቨርሲቲ የተመረቀው እንትን ቅድስት ሥላሴ ዩኒቨርሲቲ የተመረቀው አንደኛው የዛን ቀን እሱ ነው። 3 ፕሮግራም ነበር። 25 ዓመት በዝማሬ ድርሰት የቴንኪው ፕሮግራም ነበር። ዜማ ሰማያት የኔ ዩቲዩብ ነው እሱ ላውንች ይደረግ ነበር። ከዛ ደግሞ የኔ መክሊት መጽሐፉ ይመረቅ ነበር እና በአንድ መድረክ 3 ኩነቶች ነበሩበት። እነ ተርጸፍሬ ስብሐት እነ ሄኖክ ኃይሌ እነ መምህር ሄኖክ ኃይሌ ሁሉም የነበሩበት በአጋጣሚ ይዛ ነበረችና ናቦነሽ ምናምን ደረጀ ኮሜዲያን እነሱም በጣም ረጅም ዓመት አብረን የኖርን ሰዎች ናቸው እና ጥሩ የኪነ ጥበብ ሰዎችን በተገኙበት ጥሩ ፕሮግራም አሳልፈን ነው የወጣ ነው እና የኔ መክሊት አሁን አማዞን ላይ ይሆናል እና የኔ መክሊት የኔ መክሊት ሃርድ ኮፒም አለኝ እና እናንተ እውነቴን ነው በፈለከው ጊዜ ልታናግረኝ ትችላለህ። እናንተ ተመካክረንም የምትፈልገውን ማድረግ ያለብኝን ነገር ሁሉ እኔ አሁን ስለምንም ሳይሆን እንዲዳረስ ስለምፈልግ በዛ መዝሙሮች አንደኛ መዝሙሮቼ ናቸው እንደዚህ የሚነበብ ነው የሚዘመር ነው። ሁለተኛ ነገር ደግሞ የሚያስተምር ነው። እንዴት ነው ግጥም የሚጻፈው ብሎ የሚያስተምር ነው። በየቤተ ክርስቲያኑ በየሰንበት ትምህርት ቤቱ ለመማማሪያ የሚጠቅም ነው። የሃርድ ኮፒም ሶፍት ኮፒውም ለጊዜው ሃርድ ኮፒው አለኝ። ሶፍት ኮፒ ግን በቅርቡ አማዞን ላይ ይሆናል። እንደዛ እያደረግኩ ነው ያለሁት እና ለመዘርዘር
እቸገራለሁ፣ ብዙዎቹን ለማንሳት እቸገራለሁ፣ ግን ብዙ ናቸው። ከ1500 መዝሙር በላይ ነው የሰራሁት። በጌታ በኢየሱስ አረ ይሄ በጣም ማለት አሁን የመዝሙሮቹ ጉዳይ ሰው የሚያሳስበን የዲያቆን መኩሪያ ጉዳይ የእድሜው ጉዳይ ነው የሚያሳስበን። እነዚህ 1500 ቁጥሮች ጊዜ ይፈልጋሉ፣ ሰፊ ታይም ይወስዳሉ፣ ይታረማሉ ምናምን እና በጣም የሚደንቅ ነው። እውነትም መኩሪያ እያሉ ነበር ኮሜንት ሴክሽን ላይ እውነት ስም ራሽ ያወጣል። በጣም ደስ ይላል። እኔ አንተን ከበፊት ጀምሮ የሚያውቁ ሰዎች በአጠቃላይ በጣም እድለኞች ናቸው ብዬ አምናለሁ ዲያቆን። እና አሁንም ድረስ ታስፈልገናለህ። አሁንም ድረስ ለምን ለዘማሪያኑ ብቻ ሳይሆን በጣም የሚገርም ዲያቆን እንዲህ አይነቱ ጸጋው ነው የለኝም፣ ግን ዙሪያ ላሉ አንዳንድ ትንንሽ ወንድሞቼ የተወሰኑ ነገሮችን ለመስጠት እሞክራለሁ እንዲህ አይነት ግጥሞችን እና በዛ ዙሪያ ደግሞ ብዙ እውቀቱ እኛ የለንም። እንዳንተ አይነት ደግሞ እንደዚህ የምንመካበት ቤተክርስቲያን የጀርባ አጥንት የሆነ ከብዙ ዘማሪያን ጀርባ ያለ ደግሞ እንዲህ አይነት ሰው ደግሞ ሲገኝ ደግሞ ሊያርመን ይገባል። እዝሩ በቴሌግራም ይላኩል ያ ግጥም አለ እንደው በጌታ ተሰርቶለታል እኮ አይደለም። ቆይ እዝሩዬ ግጥሙን አንድ ጊዜ ካለ ቴሌግራም ላይ ገባና አንዴ ከእንትኑ ጋር ካለ ማለት ነው ለምን ላይ ሰባቱ መንጦላይት የሚለው ዜማ ሲበለው ምን የሚለው ሰባቱ መንጦላይት በሱ ዜማ ግጥሙ ካለ እሱን ግጥም በለው እስኪ። ቆይ እኔ መኩሪያ ለምን መሰለህ በቁም ነገር እንድታየው ፈልጋለሁ። ለሆኑ ሰዎች ልሰጠው አልኩኝና ግን እንደው አለረን እንዲህ አይነቱ በጣም ብዙ ጉለት ያለበት መሰለኝ እንዲህ ስመለከተው በጣም የግጥም አገጣጠም ያ ግጥም ራሱ አንቺ ሆይ ያለው ባት ያለው ቡሄ ይበሏለው እና እነዛ ነገሮች ድንገት ስህተት እንዳይኖሩት ብዬ በጣም ለመጠቀቅ ሙከሬ እንትን ያልኩት ነው። እና ደግሞ ሞር መርዳት የፈለኩት ምንድነው አዲስ ዘማሪያን ወደ ቤተክርስቲያን አገልግሎት መቅረብ ሲፈልጉ አንዳንዴ ለገንዘብ ይባልና ቀደም አንተ እንዳልከው መኩሪያዬ ለገንዘብ ተብሎ ያልሆኑ ነገር ይሰጧቸዋልና ስርዓተ ቤተክርስቲያንን በጠበቀ መልኩ የሆኑ ነገሮች እንዲይዙ ብዬ ሞከርኩት ነው። እስኪ እዝሩዬ በዛ ዜማ በለው አንድ ጊዜ ግጥሙ። ኦኬ የብርሃን ጮራ ባንቺ ላይ ታየብሽ፣ ሶስትነት አንድነት ተከናወነብሽ። የነ አባ ኤፍሬም እናት የነ ሪያቆስ እኔንም ባርኪና አንቺን ላወድስሽ። ከዛ እንዴት ነው አይ እንዴት መሰለ ግጥሙ ላይ ትንሽ ርማት አለው መሰለ። እንዴት ነው የብርሃን ጮራ ባንቺ ላይ ታየብሽ፣ ሶስትነት አንድነት ተከናወነብሽ። የነ ኤፍሬም እናት የነ ሕርያቆስ እኔንም ባርኪና አንቺላ በዛ ዜማ የሞከርኩት ይሄ ነገር ይሆናል ወይስ አይሆንም ብዬ ተጠራጥሬ ነው። በነገራችን ላይ ለምን እንደሆነ ነገር አለ። ቆይ መኩሪያ እስኪ ቀጣዩን አዝማች በለው እስኪ ዝሩዬ። ወልድን ፍቅር ስቦት በአንቺ ተገለጠ፣ ክብርሽን ግርማሽን በዜማ በለው። በዜማ ስቦት በአንቺ ተገለጠ በሚሉ በዜማ እኔ ድምጼ ስለማይወር በማርያም አንተ በለው። ኦኬ ወልድን ፍቅር ስቦት ባንቺ ተገለጠ፣ ክብርሽን ግርማሽን ከሁሉ መረጠ። ያለ ዘራ ቢስ ከአንቺ ሰውን ሆነ፣ በመስቀል ተሰቅሎ አዳምን አዳነ እያለ ይቀጥላል። ብቻ እና ለምንድን ነው ይሄንን ነገር በዚህ ዘመን የሞከርኩት መሰለሽ አቡዬ? ልንገራችሁ ሐቁን ማለት ነው። ግጥሙን ጻፍኩትና ቆይ እስኪ ዜማም ሌላ ሰው ከማስቸግር ብዬ እኔ ራሴ ሞከርኩት። ስሞክረው ወደ ፕሮቴስታንቶች ሄደብኝ። እየሳቀብኝ ልደት እየሳቀብኝ። ኧረ ይሄን ነገር በፍጹም እኔ
ዜባ የሚባል ነገር እኔ ያልነካም አልኩኝና ተውኩት። እና መኩሪዬ እስኪ እነዚህ ነገሮች ልክልና ታያቸዋለህ፣ በዛውም ታርመናል ለማለት ነው። ዲያቆን ጥሩ ነው በጣም ሌላው ምንም ነገር ምናልባት ይቅርታ ስላቋረጥኳችሁ እኔ በእውነት ነው የምለው ደግሞ ከግጥሙ በላይ አብሬው የማገልገል እድል ስለገጠመኝ ወንጌል ቆሞ ሲያስተምር በእውነት ሰው ህዝብ ሲያለቅስ አይቻለሁ፣ እኔም አልቅሻለሁ። እና ብዙ ጊዜ እዚህ አሜሪካን ሀገር ውስጥ የተለያየ ቤተክርስቲያን እየሄድን በተለይ ደግሞ ከኮቪዱ በፊት ብዙ ቦታ አገልግለናል። ሁለተኛ ደግሞ ቀስ ደረጀ ስዩም የሚያዘጋጀው ጉባኤ ሮብ በሳምንት አንድ ቀን እንደሱ አይነት ጉባኤ ይናፍቀኛል። እዚህ የለም ጉባኤ እና በሳምንት አንድ ቀን ጉባኤ ይዘጋጅ ነበርና እዛ ላይ እሱም ወንጌል ይሰብክ ነበር። ብዙ ሰው ወንጌል ያስተምረን እያለ ይለምነዋል እና እሱ አሁን ብዙ እያስተማረ አይደለም። እኔ ግን እየለመንኩት ነው። ወንጌል ችሎታ ደግሞ በጣም ያለ አንደበተ ርቱዕ ነው። አይ ያስተውቃል፣ ከጽሁፎቹ ያስተውቃል። ይሄ የሚታወቅ ነገር እኮ ነው፣ ያስተውቃል። በጣም እድለኞች ነን ዲያቆን ያንተን ስላገኘን። አንዳንድ ሰዓቶች ትሰጠኛለህ ልክልህና ነገሬን ምንም ነገር አንድ ነገር ይጀመራል ያድጋል። እኛ መጀመሪያ ስንጽፍ አሁን የዛሬ 25 ዓመት አንዳንድ የጻፍኳቸውን አንዳንዶቹን ዞር ብዬ ሳይ ወይ ጉድ እላለሁ። እንደዚህ መባል የለበትም ነበረ ምናምን እላለሁ። በእርግጥ እኔ ይገርማል፣ ያው ቤተክርስቲያን ውስጥ ነው ስነ ጽሁፍ ያው ድራማ መጽፍ ነበር፣ የስነ ጽሁፎች እጽፋለሁ ምናምን እንደዛ አረጋለሁና ከዛ ከመዝሙሩ በፊት ነው ስነ ግጥሞች የጀመርኩትና ስጀምር የሚገርም በአንድ ቀን ሸንኮራ ዮሐንስ የጻፍኳቸው መዝሙሮች 2 ነው። መጀመሪያ የጻፍኳቸው 2 መዝሙሮች፣ አንደኛው አንቺን የያዘ ሰው ነው፣ አንዱ ስምሽን ቢጠሩ። አንቺን የያዘ ሰው ጸዳለ ዘንበረችው፣ ስምሽን ቢጠሩ ፍቃዱ ዘንበ። በአጋጣሚ ስጀምር የጀመርኩት በእመቤታችን ነው። አሁንም የእመቤታችን ነገር በኃይል ነው ይመጣል፣ በኃይል አሁን አለ 2 ፍሬ የሚል የበዛ ወርቅ መዝሙር ላይ ወጣ። ምንድነው በቀደም ምንድነው 2 ፍሬ ብቻ ያን ንጽጽሩ የሚያመጣው ሔዋንንና እመቤታችንን ሆኖ ምንድነው ከጠፋንበት ዛፍ ስር ሔዋን እንደነበረች ከዳንበት መስቀል ስር ማርያም ቆማለች። በቀደመችው እናት ብንሞትም በበለስ ዳንን በማርያም ልጅ ቅዱስ ደሙ ሲፈስ ነው። እና አንዷ እናታችን መስቀል ዘርቆች አንዷም ፍሬ፣ ሁለቱም ነው ፍሬ የሰጡ። አንዱ ገሎናል፣ አንዱ አድኖ። እና እናታችን ሔዋን በጣም ደስ ይበልሽ እያለ ደግሞ ሔዋንን የሚያጽናና መዝሙር ነው። በቃ ያንቺ ልጅ ደግሞ መርገምሽ እንዲነሳ ህመምሽ እንዲያበቃ የሚል እያለ የሚሄድ ነው። እና 2 ፍሬ ነው የሚለው መዝሙሩ። እና መዝሙር ስትሰራው ነው እያደገ ከያዝከው የእግዚአብሔር ነገር ከያዝከው ይያዝ፣ ስትለቀው ይለቀቃል። አሁን እኔ ወንጌል ያደግኩት ወንጌል በማስተማር ነው። ግን በቃ በተፈጥሮ ሰው የሚበዛበት ነገር አልወድም እና ብዙ ሰባኪ ሲበዛ ተውኩ። ዩቱበርም ያልሆንኩት ብዙ ዩቱበር ሲበዛ ይታውቁት እና በኋላ ነው አሁን ከ1 ዓመት አወሩ ከጀመርኩ እንጂ ይቅርታን እንኳን ወስጄ ለሙዚቃ ምነው ሸዋ ለሚባል ልጅ ነው የሰጡት ራሴ ጋር ማድረግ ስጨምር እና ሰው የሚበዛበት ነገር ያስጨንቀኛል። ለዚህ ነው ቲክታክ ምንም ላይ ብዙም ለመውጣት ለመታየት አንዳንድ ጊዜ የሚያሳቅቀኝ። ግን እግዚአብሔር ይመስገነው እናንተን አሁን የዛሬ 30 ዓመት ስለ ሙሉ ወንጌል በር ላይ ነበርኩ። አንደኛ በቃ ከፔንቴ ጋር ቁጭ ብሎ መከራከር ሞድ በቃ በሌሊት ተነስቼ ሙሉ ወንጌል ነው ቁጭ ብዬ ቀጠና 2 ፔንቴ 5 ፔንቴ ዘግኜ ይሄዳል። 5 ፔንቴ ይዤ ቁጭ ብዬ የዛሬ 30 ዓመት ነው ምን ከዛ ቁጭ ብዬ በቃ እነሱ ከራከር በቃ ራሱ ኮርስ ሳስተምር ራሱ የመናፍቃን ምላሽ ነበር። ብዙ ጊዜ ማስተምር የመናፍቃን ምላሽ ረጅም ጊዜ አስተምር ነበር። ከዛ በኋላ ትምህርት ሃይማኖት ምናምን ያልኩ እና አሁን እንደዚህ ዘመን መጥቶ እንደዚህ እሳት የበላችሁ ልጆች በጣም የሚገርም
አሁን ማን ነው እንትና ራሱ ስወደው ማን ነው አብርሽ ኤችዲ እንዴት አይነት ጎበዝ ልጅ ነው። ኤርሚ ኤችዲ ነው። ኤርሚ በጣም ጎበዝ እንትናችሁ፣ ችሎታችሁ፣ እርጋታችሁ፣ ድርድራችሁ ያው የምንጫወተው መሀል ላይ የምታነሱት ለዛ ያለው ጨዋታ እንኳን ለዛ ያለው በቃ ማለት ሰው ሳይደብረው ደስ ብሎት ስቆ ተጫውቶ በጣም አደገኛ ቁም ነገር ይዞ ይወጣል። እዚህ ደግሞ ፍሬያችሁ ደግሞ እየታየ በሚያስደንቅ ሁኔታ ፍሬያችሁ እየታየ ነው። እኔ ቁጭ ብዬ እከታተላችሁ ስለማልገባ ነው እንጂ ቁጭ ብዬ ነው የምሰማችሁ። ቁጭ ብዬ እንደዚህ ምናምን ያው አስገቡኝ እኔ የሚሆነን እንደዚህ ስለማልል ነው እንጂ አበጥሬ ነው ማለት ልደተ ቃል እየዞረ መጽሐፍ ቅዱስ ሲሰጥ ነው የምሰጠው። አይዋ የተገለጠ ነው እና እግዚአብሔር ይክበር ይመስገን። ስለእናንተ እግዚአብሔርን አመሰግነዋለሁ። ወንጌል በጣም የምወደው ነገር ነው። ስብከት ነው የምችለው። ብዙ ትምህርት ላይ አላተኩርም። ስብከት ነው እግዚአብሔር ጸጋዬ። ግን ብዙም አሰብክም አሁን ለምን እንደሆነ አላውቅም። ትንሽ እንደዚህ ላለው እግዚአብሔር ይርዳኝ። አሜን። ዲያቆኒ በጣም ስላገኘን እኛ ደስተኞች ነን። እዚህ ውስጥ ያላችሁ ወንድሞች በአጠቃላይ ፕሊስ ሁላችሁም ፎሎ አድርጉ። ያው ልደት እዚህ ሀገር መጽሐፍ ቅዱስ እያደለ ነው። አሁን በቅርቡ በጣም የሚገርም እዛ አሜሪካ መጥቶ መጽሐፍ ቅዱስ ሊያድል ዝግጅት እየጨረሰ ነው። እኔና ውርደኝና ለምለም እናስገባት አንዴ ለምለም እናስገባት። እኔና ውርደኝና እኔ ልውራ አካውንቱን ያላቀውም ዙሩ ያለ ሪኩዌስት ለምን ላኪ? አዎ ልካለች መሰለኝ ገስት ላይ። ቆይ ምን የሚለው አካውንቱ ንገረኝ። ለምለም ዘማሪት ለምለም ሆኔ መልሼ ያስገባለሁ። እኔ ለምለም ከበደ። እስቲ ሞዴሬተሮች ያስገቡ እስቲ ካለ ሪኩዌስት አልተደረገም። አርግ ያለው ብሎ ነበር። በስ ቆይ ላከችን ግን ለሚስቴ አንድ ቁጥር ጻፈ። በዚህ አጋጣሚ ለሪም አንድ መዝሙር እፈልጋለሁ። በጣም ድምጼ ያምራል። በመድኃኒዓለም በጣም በቃ የቸገረኝ ቢኖር ግጥም ነው። አለ በቃ አንተ የምታጸድቀውን እኔ ማተም አደርግበት። ዋው አይ በእኛ በኩል ካላለፈ አይሆንም። እንደዛ ካልሆነ አችላቸውም እንደዛ ነው መሆን ያለበት እንጂ አሁን አስበው እስቲ አሁን ተመስገን ሊዘምር ሙሉ ጉባኤውን ጥሎ የሚወጣው ሙሉ ህዝቡ ባጠቃላይ ለተሜ እንኳን ዌልካም ራሱ እንኳን ስለመጣ ከኛ ማህበር ስለተጨመርክ እንኳን ደስ ብሎኛ እንኳን መጣ ቢባል ራሱ ለተሜ ይገባዋል። እኔ ደግሞ ከናንተ ከታላላቆች ጋር መገኘት ይራሱ ምን አይነት መታደል ነው። መመረጥ አዙሩ ያላከችም መሰለኝ ለምለም ከበደ ዘማሪት ለምለም ከበደ ነው። ይስ አለውልህ አቡዬ አለፈኝ